በተወዳጁ ሰፈር በለቡ ግዙፍ ቤት G+3 የሆነ ቤት አዲስ ማንም ያልኖረበት ቤት ይችላችሁ መጥቻለሁ። ውስጡን እያንዳንዱን አስገኛችኋለሁ። ግቢው እንደምታዩት በትንሹ 2 መኪና ማቆም ይችላል። G+3 ነው። ለገባን መጀመሪያ የምናገኘው ሳሎኑን ነው። ሰፊ ሳሎን አለው። ከላይም ክፍት ነው። ሰገነት አለው ሳሎኑ። በቆንጆ ፊኒሺንግ ማቴሪያል የተሰራ ቤት ነው። G+3 በለቡ አካባቢ ነው የሚገኘው። ኦፕን ኪችን ተገጥሞለታል። ወደ ጓሮ ስንሄድ እዚህ ጋር ትራዲሽናል ኪችን እናገኛለን። የሰራተኛ መኝታና የሰራተኛ ባዝሩም አለ። ወደ አንደኛ ፎቅ ስንሄድ ደግሞ ተጨማሪ ክፍሎች እናገኛለን። እዚህ ጋር ሰፊ ስፔስ አለ። ይሄ እንደ ፋሚሊ ሩም ነው። ተጨማሪ ሳሎን ማድረግ የምንችለው ክፍል ነው። ከሳሎኑ ጋር ይገናኛል። እዚህ ጋር የልጆች መኝታ ክፍል አለ። የመልበሻ ክፍል ለብቻው አለው። እዚህ ጋር መኝታ ቤቱ ነው። ወደ ውስጥ ደግሞ ባዝሩም አለ። አንደኛ ፎቅ ላይ የሚገኝ መኝታ ክፍል ነው ያየነው። እዚህ ጋርም ይሄኛው ደግሞ ማስተር ቤድሩሙ ነው። መኝታ ክፍል ሆኖ ይሄ የራሱ የሆነ በረንዳ አለው። የራሱ የሆነ ቁምሳጥን ተገጥሞለታል። መልበሻ ክፍል። እዚህ ጋር ደግሞ ማስተር ባዝሩሙ አለ። አንደኛ ፎቅ ላይ ማስተር ቤድሩሙና ተጨማሪ መኝታ ክፍል አየን። ፋሚሊ ሩም አየን። ኮመን ባዝሩም አለ። ሁለተኛ ፎቅ ላይ ደግሞ ተጨማሪ መኝታ ክፍሎች እናገኛለን። ይሄኛውም የራሱ ባዝሩም የራሱ ቁምሳጥን ያለው መኝታ ክፍል ነው። የልጆች መኝታ ክፍል። ሁለተኛ ፎቅ ላይ ተጨማሪ 4 መኝታ ክፍሎች እናገኛለን። ይሄ ሁለተኛው ነው። ሁለተኛ ፎቅ ላይ የሚገኝ ሁለተኛው መኝታ ክፍል ነው። ሁሉም የራሳቸው የሆነ ባኞ ቤት አላቸው። በለቡ 175 ካሬ G+3 ወደ ጠዋት ፀሐይ የሚያይ ከፊቱ ግሪን ኤሪያ ያለ በርካታ መኝታ ክፍሎች ያሉት ቤት ነው። ዋጋው ደግሞ 60 ሚሊዮን ብር ይባላል። ሰፊ ቴራስ አለው። የፋሚሊ ሩምም እዚህ ጋርም አለ። ወይም ደግሞ ጂም ማድረግ ይቻላል ይህን ክፍል። ካልሆነም ደግሞ መኝታ ክፍል ማድረግ ይቻላል። ቢሮና ተጨማሪ ክፍል እዚህ ጋርም አለ። ለዛሬ ይዤላችሁ የመጣሁት ይሄ ነበር። በለቡ 175 ካሬ G+3 ግዙፍ ቤት 60 ሚሊዮን ብር ጥሪ ይዤላችሁ መጥቻለሁ። ገዢ የሆናችሁ ሰዎች ደውሉልን። ቻው።